ትመልሳታለች። እኔ ላላደረገችው ለእያንዳንዱ ነገር ሁሉ ዋጋውን አስከፍላታለሁ። በመጨረሻም ሉሊት ገነትን የማስፈራራበት አንድ ነገር አግቻለሁ ብላ ደስታዋን አጣጥማ ሳትጨርስ እንግዲህ ቤዛ ገነትም ከቤት እንደወጣችና ኤፍራታም እውነታውን እንዳወቀች ስትነግራት በጣም ደንግጣ ነበር። ታዲያ ሉሊት እንግዲህ ከገነት በላይ ያስደነገጣት ነገር ቢኖር ያፌትና ኤፍራታ ሊጋቡ ነው ስትላት እንግዲህ ሉሊት አዙሮ ነበረ ያጣላም ማለት ነው። ታዲያ አወዳደቋ ደግሞ በጣም ነው ያሳቀኝ። ምክንያቱም አንድ ሰው ራሱን ሲስት የሚወርቅበትን አያውቅም አይደል? እሷ ግን መሬት መውደቋን ትታ አልጋዋ ላይ ነበረ የወደቀችው። እና ውድ ቤተሰቦች ሐረግ ድራማ ላይ እንግዲህ ቀጣይ ክፍልን በጉጉት እየጠበቅን ነው ያለ ነው። ምክንያቱም ያፌትና ኤፍራታ ሰርጉ ይበጠበጣል ወይንስ ደግሞ ሰርጉ ይካሄዳል የሚለውን ለማየት በአብዛኛው ተመልካች በጉጉት እየጠበቀ ነው። እንግዲህ በኤፉዬ ዙሪያ ያሉ በሙሉ ይህ ሰርግ በፍጹም መደረግ የለበትም ብለው ስለወሰኑ ሁሉም ሰው እንግዲህ በጉጉት እየጠበቀ ያለው ይሄ ሰርግ እንደሚበጠበጥ ነው። ታዲያ ኤፍራታ ደግሞ በአሁን ሰዓት ሰርጉን ለማድረግ ወስናለች። ይህንን ደግሞ እየወሰነችው እዛ ያሉ ምስኪኖች የታገቱ እህቶቿን ያፌትን ካገባሁት የሆነ መረጃ ስለማላጣ እነዛ ምስኪን እህቶችን ከዛ ቦታ አስወጣቸዋለሁ ብላ ስላሰበኝ ለሰርጉ ብትስማማም ነገር ግን ያፌት ደግሞ የሆነ ተንኮል እንዳሰበች ነው የገባው። እና ሐረግ ድራማ እንዴት አያችሁት? እንግዲህ ገነትም አልቅሳ ብትሰቃይም ልጇን ልታያት አልቻለችም። እንግዲህ ያፌት የመጨረሻ ማስጠንቀቂያ የሰጣት ሰርጉ ላይ ብቻ እንደምታያት ነው። እናም አሁን ላይ ኤፍራታ ያፌትን ካገባችው ድንገት ከዛ ከቤት አያስወጣትም። ኤፍራታ እንግዲህ ገነትን ይቅርታ ታደርግላታለች ወይንስ አታደርግላት? ምን ይመስላችኋል? እኔ ግን በደንብ ታደርግላታለች። ምክንያቱም ኤፍራታ በሚከፋት ሰዓት ተከፍታ ስታለቅስ አልቅሳ በቃ በእያንዳንዱ ነገር እናቷ ከጎኗ ነበረች። ምንም ኤፍራታ ባታውቅም እና ያ ነገር ስላለ ኤፍራታ የተደረገላትን የማትረሳ ከራሷ ይልቅ ሰዎችን የምታስደስት ደስ የምትል ልጅ ናት እና በእርግጠኝነት ገነትን ካለምንም ማቅማማት ትቀበላታለች ብዬ አስባለሁኝ። እናም ቤዛም እንግዲህ ብዙ አልገረማትም። እንዴት ኤፍራታ የገነት ልጅ ልትሆን ትችላለች ነበር እያለ የነበረው። ታዲያ እንግዲህ ናታንን በመጨረሻም ኤፍራታ ከማግባቷ በፊት ሰርጉን መበጥበጥ እንዳለበት ተናግሯል። ታዲያ ያፌት ይሄ የጓጓለት ልቡ የተንጠለጠለለት ሰርግ ምንድነው ስሙ ሲበጠበጥ ሲያይ ምን የሚሰማው ይመስላችኋል? በእርግጠኝነት በዚህ ሰርግ ያፌትም ወደ ራሱ የሚመለስበት እንዲሁም ደግሞ በዙሪያው ያሉ ሰዎች ምን ያህል እንደሚጠሉትና ደስታው የማያስደስታቸው እንደሆነ የሚያውቅበት ቀን ይመስለኛል። ለማንኛውም ግን እንግዲህ ቀጣይ ክፍል ነገ ይለቀቃል ማለት ነው፣ እንጠብቃለን። እና ውድ ቤተሰቦች ሐረግ ድራማን እንዴት አያችሁት? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ላይክ ማረጋችሁን እንዳትረሱ ማለት ነው። እኔ ማነው ስሟ ሉሊት በጣም ነበር ያሳቀች ማለት ነውና